ፊልሙ የሚጀምረው በደቡብ ኮሪያ ሀገር ውስጥ የምትኖር ዶንጊዮ የተባለች ምስኪን ልጅን እያስመለከተን ነው። ዶንጊዮ ትምህርት ቤታቸው ውስጥ ባለ ያንጂን በተባለች ጉልበተኛና ሀብታም ተማሪ በሚመራ የጉልበተኞች ቡድን ከፍተኛ ድብደባና ስቃይ ይደርስባት ነበር። ያንጂንና ጓደኞቿ ያለምንም ርህራሄ ዶንጊዮን በማሰቃየት የጭካኔ ደስታን ይደሰቱ ነበር። ምንም ሳታረጋቸው ቀኑን ሙሉ ሲያሰቃዩት ነበር የሚውሉት። ዶንጊዮን በበለጠ በምትጎዳበት መጠን ያንጂን በዚያው ልክ ትደሰት ነበር። ጭካኔያቸው የመረራት ዶንጊዮ ከዚህ ስቃዩ ለመገላገል የትምህርት ቤታቸውን ዳይሬክተር ሄዳ የሚያደርጉትን ነገር እንዲያስቆምላት ብትጠይቀውም እሱ ግን የታል ልጅሽ የተሰበረው የታል ፊትሽ ላይ ጠባሳ ያለው ብሎ በቁጣ ይጠይቃታል። ዶንጊዮም አንተ ግን ምን አይነት ክፉ ሰው ነህ ብላ ስትመልስለት እሱ በጣም ይናደድና እጁን ሰብስቦ ደጋግሞ በጥፊ ያላጋት ጀመር። ሌሎች አስተማሪዎች ሊያገላግሉ ቢሞክሩም ማንም ሊያስቆሙ አልቻለም። እናም ደጋግሞ መቷት ከተማሪዎቹ በባሰ ሁኔታ እሱም ደበደባት። ሌላ ምንም ምርጫ ያልነበራት ዶንጊዮ ወደ ፖሊስ ጣቢያ ሄዳ ለማመልከት ትሞክራለች። ነገር ግን የጉልበቷ የያንጂን እናት ለፖሊስ ጉቦ ሰጥታ ነገሩን ታድበሰብስባታለች። ፖሊሶችም ጉዳዩን ይህ የህፃናት ግጭት ነው ብለው አጣጥለው ሳይከታተሉት ቀሩ። እናም በዚያው ቀን ምሽት ላይ ዶንጊዮ ፖሊስ ጣቢያ ሄዳ አመልክታባቸው እንደነበር ሲያውቁ ጉልበተኞቹና ያንጂን ጭራሽ ወደ ቤቷ መጡ።